رحب يا دكمي بتطف انجدي بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله أحبابنا الكرام ለአጣውን በጎ አድራጎት ማህበር አማካኝነት በዚህ መንገድ ጎሌን ለዚያራ በመሄድ ላይ እንገኛለን ማለት ነው። እዚህ ጋር እንደምታዩቸው የተለያዩ ወጣቶች፣ ደረሶች፣ ተማሪዎች ማለት ነው ሸኾቹን ለመዘየር እየገባን ያለ ነው። ይሄ ከፊት ለፊት የምናየው ሐሪማው ነው ማለት ነው። እንግዲህ ሰው በተወጀደው በተገኘው ነው እንግዲህ መዘያር ያለበት መታየት ያለበት ማለት ነው። ብዙ ሰዎች ምን ይዘን ምን አለን ምናምን በማለት ይራራቃሉ። ተመዘያር ማለት ነው ወደ ኋላ ይላሉ። ይሄ መሆን የለበትም። ማንኛውም ሰው በሚችለውና በሚያገኘው ነገር ነው መሆን ያለበት። ያ ካልሆነ ደግሞ ጥሩ ቀልብ ይዞ ወደ ሸኾቹ ወደ ወንድም ቦታ ይኬዳል ማለት ነው። እንግዲህ ወንድምን መዘየር ሸኽን መዘየር በጣም ከባድ ነው። ትልቅ ምንዳል የሚያስገኝ ነው። አላህ ይወፍቀንና ማለት ነው። እና በዚህ መንገድ ነው ወደ ሸኾቹ ቤት ወደ ሐሪማ እየገባን ያለ ነው። በጣም ብዙ ወጣቶች አሉ፣ ከኋላም ላይ ይኖራሉ ማለት ነው። እና በያለንበት ዱዓ እንዳረግ። በጣም ጊዜው ዱዓ ያስፈልገዋል፣ መተዛዘን ያስፈልጋል። እኛ ስንተዛዘን እኛ ስንዘያየር አላህ ሱብሓነሁ ወተዓላ ለኛም ያዝንልናል ማለት ነው። ለምን ነብያችን አለይሂ ሰላቱ ወሰላም ብለዋል፣ ይርሐሙ መን ፊል አርዲ፣ በምድር ላይ ማለት ነው ላሉት ዘኑ፣ ይርሐሙኩም መን ፊስ ሰማ፣ መላእክቶች ደግሞ ለእናንተ ያዝኑላችኋል አሉ ነብያችን አለይሂ ሰላቱ ወሰላም። ስለዚህ እኛ በተዛዘን ቁጥር አላህ ሱብሓነሁ ወተዓላ መላእክቶቹ ያዝኑናልና እንፈቃቀድ፣ እንተሳሰብ፣ እንተዛዘን ለማለት እንወዳለን። አሁን እንግዲህ ወደ ሸኾቹ ቤት እየገባን ነው ማለት ነው። ኢንሻአላህ እነሱንም ዚያራ እናደርጋለን። ስለዚህ ሁላችንም ያለንበት በምንገኝበት ቦታ ላይ ዱዓ እንደራረግ፣ እንተሳሰብ። ባረከላሁ ቢኩም። አጥንት የሰበሩት አደቀቁት ቅስሜ በደሙ